አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ ሰላም፣ እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ያላችሁበት ሰላማችሁ ይብዛልኝ። እኔ ወዶች እንግዲህ ወዳችሁና ፈቅዳችሁ ስለምትከታተሉኝ በጣም አድርጌ አመሰግናለሁ። አላህ አገራችንን ሰላም ያደርግልን። ዶችዬ አሁንም ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አበረታቱኝ፣ አይከፈልበትም የኔ ወዶች። እናማ ዛሬ እስኪ የመጣሁበትን በትንሱ ባጭሩ ቀንጨብ ቀንጨብ አድርጌ ልምጣላችሁ ማለት ነው። ካየሁትም አንጻር ተደረሰብኝም አንጻር ማለት ነው። እሺም እኛ ሴቶች በአብዛኛውን እኛ ሴቶች ላይ ነው ግፍ የሚደርስብንና እኛ ሴቶች ላይ ነው እየተደጋገመ ግፍ የሚደርስብን። በሜዳም ላይ ደግሞ ለሰው ለወንድ ብር አትላኩ፣ ለፍቅረኛም ሆነ ለባልም ሆነ እነሱ ሰርተው ማሳደር አለባቸው። ፍራንካችሁን አትላኩ፣ ሽንት ቤት እያጠባችሁ መከራ እያያችሁ ትላላችሁና በሜዳ ላይ የሰው ልጅ መቼም ወዶ አይደለም ብሩን የሚበላው ማለት ነው። ለባልም ሆነ የፍቅረኛውን ተውት። ይሄ ቤተሰብ አላወቀው ወደድኩሽ ወደድከኝ ለሚባለው ፍቅረኛ አንዳንድ መቼም ልብ ምት አይጠፋምና ያ ሊሆን ይችላል እንጂ የሚበሉት ነገር ግን በቃ ባልሆነ ሞገድ ባልሆነ ዘዴ የሚገቡት እንዴት መሰላችሁ? አሁን እንግዲህ ምሳሌ ባለትዳር ከኔው ጀምሮ ማለት ነው። ባለትዳር ሴቶች ከሀገራችን ስንወጣ ሰርተን እንለወጣለን። አንተም በሀገርህ ልጆቼን ይዘህ እኔም ሰርቼ እልክልሃለሁ እና ሰርተን እንቀየር፣ ሰርተን እንለወጥ ተብሎ ሰው ተመካክሮ ይመጣል አይደለ? ግን ደግሞ ተመካክረን ስንመጣ ከሀገራችን ስንወጣ እኔ ለራሴ ለ2 ዓመት ብቻ ነው ሰርቼ እመለሳለሁ ብዬ ቃል ገብቼ የመጣሁትና 2 ዓመቲቱ በቃ አንድ ታንሰራ 2 ዓመት ትደርሳለች ማለት ነው። 2 ዓመቱ ያልቃል። ነገር ግን ያ 2 ዓመት ሲያልቅ ያው ለ2 ዓመት ሰርቼ እመጣለሁ፣ ልጆችህን ይዘህ ጠብቀኝ፣ አንተ እኔ የምልክልህን አንተም እየሰራህ ኑሯችንን እናሻሽል፣ ኑሯችንን እንቀይር ብለን ከሀገራችን እንወጣለን ሁላችንም ማለት ነው። አንዳንዶቹ ከዛ ያንን 2 ዓመት እንደጨረስን ያሰብነውን ታናሳካ ስንቀር ልንጨምር እንችላለን። ነገር ግን እንደኔ በቃ በ2 ዓመትም ሆነ በ3 ዓመት በቃ በ4 ዓመት እንደው ግፋ ቢል ከ4 ዓመት ማለፍ የለብንም ማለቴ በእኔ የደረሰ እንዳይደርስባችሁ ማለት ነው እህቶቼ። ከዛ እያልኩኝ የመጣሁት እኔ ለ2 ዓመት ነበር ያሳደስኩት። ያቺ 2 ዓመት ቤት እሰራለሁ ብዬ ነበር የመጣሁት። ይህ 2 ዓመት በአሁኑ አይደለም። አሁን ምንዛሬው ኑሮውን ቢወደድ ምንዛሬ እየጨመረ ያው ኢትዮጵያ ገንዘቡን ቢወዲቅ እኛም እዚህ ለኛ የተሻለ ነው ይመስለኛል ማለት ነው። ያው ግን ሀገራችን ላይ ኑሮ እየተወደደ ነው፣ ምንዛሬውን ቢጨምር ግን ያቺ 2 ዓመት ቤት ሰርቼ ቦታ ገዝቼ ቤት እሰራለሁ ስል ወራቲቱ አለቀች፣ አመታቲቱ ተቆጠረች። እንደማንም ጨመርኩኝ። ነይ እያለኝ ነይ ቶሎ ነይ በቃል እያለኝ ቆይ እኔማ ትንሽ ልስራ፣ ቤታችን እንስራ፣ በቃ ለእጃችን የሆነ ወረት ነገር ለያዝ እያልኩኝ እየሰራሁ እያለ እየተጫወትን ምንም እያል እንደዛ እያደረግን እያለ በመሀከላችን ክፍተት ተፈጠረ። ፕራንክ እንዳይመስላችሁ በነገራችን ላይ በመሀከላችን ክፍተት ሲፈጠር አለመግባባት መጣ ማለት ነው። አልሐምዱሊላህ ቤታችንም ሰራን፣ ልጆችም ያለው ማለት ይህን አንዱን የደበላለኩባችሁ ለወንድ ብር አታስበሉ የምትሉ ስላላችሁ ነው። ብዙዎቻችሁ አይደላችሁም። መልካም ወንዶች አሉ፣ በጣም የሚያስቡ የሚያገናዝቡ። አንዳንዱ ደግሞ ቁጭ ብሎ ጫት እየበላ የማያስብ ወንድ አለ። ሁሉም አንድ አይደለም። ሚስቴን አረብ ሀገር ሰድጄ በበረሃ እየተቃጠለች እሷም ሰርታ እኔም ሰርቼ እንለወጥ የሚል ብዙ አለ አይደለም። ስለዚህ እንደዛ እያደረግን በመሀከላችን ክፍተት ተፈጠረ። ነይም እያለኝ ቆይ ዛሬ ቆይ ነገ ትንሽ ልስራና እመጣለሁ ማለት ጀመርኩኝ ማለት ነው። ከዛ እያልኩኝ መሀከላችን ንዝንዝ ጀመርን ሁለታችን።
አለመግባባት ተፈጣጠርን ማለት ነው። እሱ አንድ ሲል እኔ አንድ ስል፣ እሱ አንድ ስል እኔ አንድ ስል ከዘናላ ምን ተፈጠረላችሁ? ስራ መሄዱን አቆመ። በቃ ስራ መሄዱን አቆመ። እቤት ቁጭ አለ። ግራ ገባኝ። ያ የተመካከርነው ሁሉ ገደል ገባ ማለት ለወንድ ፍራንክ እየለካችሁ ታስበላላችሁ ለምትሉ ሰዎች ነው ይሄንን ማነግራችሁ ማለት ነው። አድርሱልኝ ለሁላችሁ ሸርሸር አድርጋችሁ ማለት ነው። እና ሴቶች ወደን አይደለም ለማለት ያክል ነው ይሄንን ያልኩት። እና ይሄ ሰው በቃ ተቤት አልወጣም ማለት ስራ በሚሄድበት ሰዓት እቤት መዋል ጀመረ። በፊት እኮ ታታሪ ነው፣ ጎበዝ ነው፣ ይሰራል፣ ይነግዳል። ነገር ግን አራት ዓመት ድረስ እኔ እና እሱ በቃ እንደ በፊቱ ፍቅራችን የሚያው ነው። ሁሉ ነገሩን በቃ እኔ የምለውን ይሰማል፣ እሱ የሚለኝን በቃ ፍቅራችን እንዳለ ነው ማለት ነው። ከ4 ዓመት በኋላ መቀያየር መጣ። እንደዛ ስንቀያየር እንደ ምን ሆኖ ነው? በቃ ሊከዳኝ አስቦ ነው ወይንስ ምንድን ነው? ግራ ገባኝ። ለቤተሰብም ታማክር፣ አይ አንቺ እየሰራሽ አስለምደሹ ነው የሴት ገንዘብና እንደዚህ የማይሆነው ችግሩ ምንድን ነው? በቃ ቤተሰብም ደረሰ ማለት ነው። ይሄ ሰው በፊት ያርሳል፣ ይነግዳል፣ ማሻአላ ነው። እኔም እሰራለሁ፣ እሱም ይሰራል። አልሐምዱሊላህ ያው ሙሉ በሙሉ ባይሆንም ያሰብናቸውን እቅዶች አሟልተናል፣ አልሐምዱሊላህ። ነገር ግን እንደዚህ አላሰብኩም ነበረ። እንደዚህ አይነት ነገር ይመጣል ብዬ እኔም አላሰብኩም። ሰርቼ ወረት ይዤ ለባሌም ለእኔም ለልጆቼም የሆነ ነገር ከፍታለሁ፣ በቃ ቤቴን ተሰራሁ ብዬ ነበር አባባሌ። እኔ እንግዲህ ከ4 ዓመት በላይ የጨመርኩት ማለት ነው። እንደዛ እያልኩኝ እያለ እሱ እንግዲህ እርሻ ማረሱን ተወ፣ ንግድ መሄዱን ተወ። ገበያ በሚሄድበት ሰዓት እንግዲህ ምናልባት እየደረሰባችሁም ሊኖር ይችላል። መፍትሄም ታለ እስኪ ሹክ በሉኝ ባካችሁ። ገበያ በሚሄድበት ሰዓት ይተኛል። ገበያ በማይሄድበት ሰዓት በቃ ቁሞ ያድራል። ተኝቶ ራሱ አያድርም ማለት ነው። ጧት ተነስቶ ነው አይደል የሰው ልጅ ስራ የሚሄደው። እንግዲህ ጧት ወደ ስራ መሄጃው ሰዓት ላይ በቃ ድብን ያለ እንቅልፍ ይወስደዋል፣ አይሄድም ማለት ነው። ከዛ ይሄ ሰው ምን ሆነ? እኔ ብቻ ሆንኩኝ። አንደኛ እሱ ቤት ተቀምጦ እኔ ገንዘብ አልክም ብል ልጆችም ይጎዳሉ፣ ልጆች አሉኝ። እና ደግሞ ቤታችን በቃ እያለ በቃ የመዳከም ባህሪ አመጣ። እና ስንት ዓመት እኔ እየለፋሁኝ እየላኩ ምን እያልኩ እስካሁን ድረስ ደረስኩኝ። እና ሰው ያስፈልጋችኋል ማለት ነው። አሁን ምሳሌ ገንዘባችሁን ለወንድ አትላኩ ትላላችሁ። አንዳንድ ቆይ ገንዘባችንን አሁን እየሰራ ዝም ብለን ባንክ እናስቀምጠው ማለት ነው። ምሳሌ ባንክ ብናስቀምጠው ያ ገንዘብ ተነስቶ ቤት ለመስራት እቅድ ቢኖራችሁ ያ ገንዘብ ተነስቶ ቤት ይሆናል? አይሆንም። ላዝም ሰው ያስፈልጋችኋል፣ ታማኝ ሰው ማለት ነው። ወይንም ባል ሊሆን ይችላል፣ ወንድም ሊሆን ይችላል። መቼም ነፍስያውን ያሸነፈ ማለት ነው። በአሁኑ ሰዓት እንኳን ነፍስያውን ያሸነፈ ተስንት አንድ ነው እንጂ ገንዘብ ብቻ ታይሆን ሰውም ያስፈልጋል። በአሁኑ ሰዓት ብር ነው ጠቃሚው፣ ገንዘብ ነው ዋናው ነገር አይደለም። ገንዘብ ብቻውን ምንም የሚሰራው ነገር የለም። እንደኔ ሰው ያስፈልጋል። ገንዘቡን እንደላካችሁት እዛ ቁም ነገር ያሰባችሁ ደረጃ የምትደርሱት ሁለታችሁ ትትመካከሩ ነው ማለት ነው። እንደዛ እያለ ባሌ ካመመ ወደ ሩእያ ቤት እንኳን የሚወስድልኝ አጣሁ። ተኛ ብዙ ወራቶችን አስቆጠረ። አመት ራሱ አስቆጠረ ማለት ነው። እኔም ዛሬ ነገ ሄዳለሁ ስል እንደዚህ አይነት ክፍተት ተፈጥሮብኛል። እስኪ ወንድም እህቶቼ ዱአ አድርጉልኝ ማለት ነው። ያ በገበያ ሲሄድ የሚያምርበት እርሻ ሲያርስ የሚያምርበት ሁሉ ነገር ያምርበታልና ተቀም በኋላ ባሌ እንደዚህ ሆኖብኛል። እስኪ ዱአ አድርጉልኝ ማለት ነው ውዶችዬ። ብዙ ታሪኮች አሉ፣ አጫውታችኋለሁ ውዶችዬ። በሰፊ እመጣበታለሁኝ።
እና አንዳንድ ደግሞ አንዳንድ በሰው እርዝቅ የምትገቡ ሰዎች በሰው እርዝቅ የምትገቡ ሂዳ አላህ ይስጣችሁ ማለት ነው። የሞቀ ቤት የምታፈናቅሉ ባልና ሚስት የምታለያዩ ሰዎች አላህ ሂዳ ይስጣችሁ ሁላችሁንም ማለት ነው። ለጊዜው ትጎዳላችሁ፣ ግን የመጨረሻ አትጠቀሙበትም። የዛን የሰው ርዝቅ ብትንትን አድርጋችሁ የዛን የሰው ትዳር ብትንትን አድርጋችሁ ምንም ልትጠቀሙበት አይገባም ማለት ነው። ምን የዛ ሰው ርዝቅ የዛ ሰው ብቻ ነው። ሰው የርዝቁን ነው የሚባላው ማለት ነው። ለማለት ነው ያክል ነው ውዶችዬ። ደግሞ ተመልሼ በሰፊው አብራራላችኋለሁ። የገጠመኝ ብዙ ነገሮች አሉ፣ ከኔ ትማራላችሁ እህቶቼ። እንግዲህ በተለይ እህቶቼ ማለት ነው ቅመሞችዬ፣ ሀገራችንን ሰላም ያደርግልን። በተረፈ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። አበረታቱኝ። እወዳቸዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።